ዩናይትድ ይህ ኦልድ ትራፎርድ ነው ቲያትር ኦፍ ድሪምስ ህልሞቹ ላውን የሚሆኑበት ስኮትላንዳዊ ቆፍጣና ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ ኃያልነት መሰረት እኒ ሰው በዩናይትድ በዘመን ሂደት ውስጥ አሸናፊነትን በሞደርን ፉትቦል ያስተማሩት የማንቸስተር ዩናይትድ ህያው አሰልጣኝ ናቸው። ሰር አሌክስ ፈርጉሰን ከቲያትር ኦፍ ድሪምስ ቴክ ሚ ሆም ህልማችንን በተለይ ደግሞ ወደ ቤታችን ውሰዱን ወደ ኦልድ ትራፎርድ ወደ ገናናው መቀመጫችን ማንቸስተር ዩናይትድ ይበቃቸዋል። አልሄደም ግን ክለቡ እየሄደ አይደለም። አሁን እየሄደ አይደለም። የድሮ ነው። አሁን ከግሌዘሮች ጋር ከራክትሊፍ አስተዳደር ጋር አሁን የዩናይትድ ደጋፊዎች እንደ ታሪኩ ለማድረግ የተሳነው ገናና ነው ስል ዩናይትድ ወደ ከፍታው በነበረበት ሰዓት እኮ ነው አይደል እንዴ? ሩኒ በነበረበት ሰዓት ማለት ነው። ፈርጉሰን ከወጡ በኋላ እንደቆመ የቀረው ክለብ ነው ዩናይትድ።